በነገው ቅዳሜ ይደረጋል የተባለው የሁለቱ የኢትዮጵያ መከላከያ ሰራዊት ጀነራል ልጆች ሰርግ መነጋገሪያ ሆኗል። የልዩ ዘመቻዎች አዛዥ የሆኑት ሌተናንት ጀነራል ሹማ አብደታ ልጅ የሆነችው ሀዊ አብደታና የኃይል ስምሪትና ክትትል መምሪያ ኃላፊ የሆኑት ሜጀር ጀነራል ተስፋዬ አያሌው ልጅ የሆነው ናኦል ተስፋዬ የሰርግ ስነ ስርዓት በነገው ዕለት በሚሊኒየም አዳራሽ ብዙ ታዳሚ ተገኘበት እንደሚከናወን እየተነገረ ሲሆን ለሰርጉ ስነ ስርዓቱም በተቋቋመው ኮሚቴ አማካኝነት ከተለያዩ ተቋማትና ባለሀብቶች በሜጀር ጀነራል ሹማ አብደታ ስም 165 ሚሊዮን ብር አካባቢ እንደተሰበሰበና በሜጀር ጀነራል ተስፋዬ ስም መጠኑ ያልታወቀ ብር መሰብሰቡን በጠቅላላው ወደ 300 ሚሊዮን ብር አካባቢ እንደወጣበትም እየተነገረ ይገኛል። ውዱና ትልቁ ሰርግም እየተባለ እየተወራለት ነው። ቻይና የምድር እሽክርክሪትን በማዘግየት ቀኑን አስረዘመች ሲል ናሳ ከሷል። ግዙፉ የሶስት ገደሎች ግድብ ለዚህ ተጠያቂ ነው። የሳይንስ ሊቃውንት ስሌት እንደሚያሳየው እጅግ በጣም ብዙ ውሃ የፕላኔቷን የጅምላ ስርጭት በመቀየር የኢነርሺያ ጊዜውን ይጨምራል ብሏል። በዚህም ምክንያት ቀኑ በ0.06 ማይክሮ ሰከንድ የረዘመ ሲሆን የምድር ዘንግ በ2 ሴንቲሜትር አካባቢ ተቀይሯል ብሏል። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች በወሲብ ንግድ መሰማራታቸውም ተገልጿል። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮ ለማሸነፍ ስላላስቻላቸው ማታ ማታ በወሲብ ንግድ የተሰማሩ መኖራቸውን በጥናት መለየቱን የጨርቃ ጨርቅ ፌዴሬሽን ገልጿል። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ማታ ማታ ከሆቴሎች ትርፍራፊ ምግቦችን ይዘው ወደ ቤታቸው የሚገቡም እንዳሉ ፌዴሬሽኑ ጨምሮ ገልጿል። የጋምቤላ ክልል ፖሊስ ወደ ክልሉ ኑዌር ዞን ላሪ ወረዳ ዘልቆ የገቡ የደቡብ ሱዳን ታጣቂዎች በፈጸሙት ጥቃት የወረዳው ዋና አስተዳዳሪ ቶክ ሞንክ በጥይት መቁሰላቸውን አስታውቋል። በደቡብ ሱዳን በተቀሰቀሰው የእርስ በርስ ግጭት ወደ ላሪ ወረዳ ተዛምቶ የደቡብ ሱዳን ታጣቂዎች ኩብሪ ቢልኮን በተባለ አካባቢ ላይ እንደሚገኙ ፖሊስ ገልጧል። ዋና አስተዳዳሪው የቆሰሉት ወደ አካባቢው ለስራ በመንቀሳቀስ ላይ ሳሉ ነበርም ተብሏል። ዋና አስተዳዳሪው በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም ፖሊስ ገልጿል። የመንግስት ኮሚኒኬሽን አገልግሎት ማምሻውን መግለጫ አውጥቷል። በመግለጫውም መንግስት ችግሩ እንዲፈታ ሲኖዶሱ ያቀረበውን ጥያቄም ተቀብሏል። በሂደቱም ተቀራርቦ መናገር ከሁሉም የተሻለ መፍትሄ መንገድ መሆኑም ታይቷል። ስለዚህ ሲኖዶሱ መንግስት ነገሩን በወደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ይገልጣል ብሏል።